ሰላም ይህን ቪዲዮ እንዳታልፉት ፕሊዝ። ቴንክ ዩ። በቃ አንድ ጊዜ ረጋ ብላችሁ ለትንሽ ደቂቃ ነው የሚይዛችሁ አዳምጡኝ። ከጉዞ ጋር የተያዙ የሚጠቅሙ ኢንፎርሜሽኖችን አብዛኛውን ጊዜ ይዤ እመጣለሁኝ። ዛሬ ደግሞ ስለ አትላንታ ልነግራችሁ ብቅ ብያለሁኝ። እንግዲህ ታስታውስ እንደሆነ ከ6 ወር በፊት አካባቢ ይሆናል የኢትዮጵያን አየር መንገድ ከአትላንታ ወደ አዲስ አበባ የሚሄደውን ወይም ደግሞ ከአዲስ አበባ ወደ አትላንታ የሚመጣውን በረራ ሰርዘው ነበረ። ትዝ ይላችኋል? አንድም ጊዜ መጥቼ ቪዲዮ ሰርቼ ነበረ። ምክንያቶቹን ደግሞ በጥቂቱ እኔ የተረዳሁትን ምክንያት ስነግራችሁ፣ አንደኛ ስሎ ሲዝን ሲሆን ልጆቻችን ትምህርት ቤት ሲሆኑ ብዙ ሰው ትራቭል በማያረግበት ሰዓት አየር መንገዶች አንድ ከሚያረጉት ስትራቴጂ ውስጥ አንዱ ምንድነው? ይቀንሳሉ፣ የፍላይቱን ይቀንሳሉ ማለት ነው። በረራዎቹን አብዛኛው አየር መንገዶች በረራቸውን ይቀንሳሉ። ደግሞ ሃይ ሲዝን ሲመጣ፣ ትምህርት ቤት እንደገና ሲዘጋ፣ ልጆች በሙሉ ትራቭል ማድረግ ሲጀምሩ አይደለ? ቤተሰብ ትራቭል ማድረግ ሲጀምር ደግሞ ብዙ አየር መንገዶች ፓይለትም ይጨምራሉ፣ ፕሌኖቹ ይጨምራሉ፣ ስራዎቹ ሞር ይጀምራሉ ማለት ነው። ሶ የኢትዮጵያን ኤርላይንስም ዘሴም ስትራቴጂን የተጠቀሙት ማለት ነው። ሌላ ደግሞ ሪዝናቸው ብዬ የማስበው ታስታውስ እንደሆነ የአሜሪካን ፕሬዝዳንት ትራምፕ ከ75 በላይ የሆኑትን አገራት ቪዛ ከልክለዋል። በዚህ ጊዜ አሁንም ምን ይሆናል ማለት ነው? ስሎ ይሆናል፣ መንገደኞች አይኖሩም ማለት ነው። አንዱ ምክንያት ይሄ ነው ብዬ አስባለሁኝ። ኢትዮጵያን ኤርላይንስ ፍላይታቸውን በዛ ሰዓት ያቆሙበት ማለት ነው። እንግዲህ ቀላል ነገር አይደለም። ባይ ዘ ዌይ አንድ አይሮፕላን ተነስቶ ከአትላንታ ወደ አዲስ አበባ ወይም ከአዲስ አበባ ወደ አትላንታ በሚሄድበት ሰዓት ለፓይለት ይከፍላሉ፣ ሆስተሶች አሉ፣ ጋዝ አለ፣ ሜንቴናንስ አለ። በጣም ብዙ ስራ ያለበት ነው። አይሮፕላን በጣም ብዙ ገንዘብ ወጪ የሚደረግበት ነው። ስለዚህ ያንን ሁሉ ጥናት በማጥናት እንግዲህ ለዚህ ነበረ በመካከል ላይ አየር መንገዶቹ ስራቸውን አቅመው የነበረው ማለት ነው። አሁን ግን ሃይ ሲዝን መጣ። ሃይ ሲዝን ማለት ከሜይ፣ ጁን፣ ጁላይ እነዚህን ወራቶች በሙሉ ኢንክሉዲንግ ኦገስት ሃይ ሲዝን ይባላሉ። ልጆቻችን ትምህርት ቤት በሚዘጋበት ሰዓት ትራቭል ያደርጋሉ ማለት ነው። በዛን ጊዜ ወላጆችም ቫኬሽን የሚወስዱበት ጊዜ ነው። በዛን ጊዜ ብዙ ሰው ከአንድ ሀገር ወደ አንድ ሀገር በጣም ብዙ የሚንቀሳቀስበት ጊዜ ነው ማለት ነው። ስለዚህ ኢትዮጵያን አየር መንገድ ደግሞ ከአትላንታ ወደ አዲስ አበባ ተቋርጦ የነበረውን በረራ ሜይ 22 2026 ይጀምራሉ ማለት ነው። እንዲሁም ደግሞ ከአዲስ አበባ ወደ አትላንታ ሜይ 24 እሁድ ማለት ነው 2026 በረራቸውን ይጀምራሉ ማለት ነው። ትንሽ መነሻውን ስነግራችሁ ከሜይ 22 አርብ ቀን ማለት ነው 2026 ከአትላንታ ወደ አዲስ አበባ የሚነሳው ፍላይት ኢቲ ኢትዮጵያን ኤርላይንስ ኢቲ የበረራ ቁጥር 519 ጠዋት 10 ሰዓት ከ30 ኤኤም ላይ ፍላይታቸውን ይጀምሩና አዲስ አበባ ደግሞ 7 ሰዓት ከ50 ጠዋት ላይ 7 ሰዓት ከ50 ኤኤም ማለት ነው። በዛ ሰዓት አካባቢ ላይ ደግሞ አዲስ አበባ ይደርሳሉ ማለት ነው። ስለዚህ ከአትላንታ ወደ አዲስ አበባ በሳምንት 3 ቀን በረራ ይኖራቸዋል። እነዚህ መቼ ናቸው? አርብ፣ ሰኞና ሮብ በሳምንት 3 ቀን ከአትላንታ ወደ አዲስ አበባ ካሁን በኋላ በረራ ይኖራል ማለት ነው። ከመቼ? ከሜይ 22 ጀምሮ። ከአዲስ አበባ ደግሞ የሚነሳውን በረራ ስነግራችሁ ከአዲስ አበባ ወደ አትላንታ እሁድ ማለት ነው ሜይ 24 2026 በረራቸውን ይጀምራሉ ማለት ነው። እሱ ደግሞ ኢቲ ኦኬ የበረራ ቁጥር 518 ሲሆን ማታ የሚነሳ በረራ ነው። ስለዚህ ማታ 10 ሰዓት ፒኤም ይነሳና ወደ አትላንታ ግን 8 ሰዓት ከ55 ኤኤም ይገባል ማለት ነው። ኦኬ ከአዲስ አበባ ወደ አትላንታ ያለው የፍላይት ደግሞ እሁድ፣ ማክሰኞ እንዲሁም ሐሙስ በሳምንት 3 ቀን በረራ አላቸው ማለት ነው። እንግዲህ የኢትዮጵያን አየር መንገድ ከአትላንታ ወደ አዲስ አበባ እንዲሁም ደግሞ ከአዲስ አበባ ወደ አትላንታ በረራው በቅርብ ይጀምራል ማለት ነው።
እስካሁን ድረስ በጣም ብዙ ሰዎች ደውላችሁልኛል። በጣም ብዙ ሰዎች ትኬት ገዝታችኋል። አሁንም ደግሞ ትኬት ለመግዛት የምታስቡ ሰዎች ስልክም እንድትደውሉልኝ 571 201 1924 ዘመን ትራቭል ብላችሁ ብትደውሉልኝ ደስ ብሎኝ አስተናግዳችኋለሁ ማለት ነው። መልካሙን ሁሉ እመኝላችኋለሁኝ። ሃቭ ኤ ሴፍ ትራቭል። እንዲሁም ደግሞ ሰኞ ሁልጊዜ እግዚአብሔር እንደረዳኝ ማታ በቲክቶክ ፕላትፎርም ላይ ከ9 ሰዓት ተኩል ጀምሬ እመጣለሁኝ። ኦኬ። እንዲሁም ሐሙስ ማታ ከ9 ሰዓት ተኩል ጀምሮ ቲክቶክ ላይ እመጣለሁ። በእነዚህ በሁለት ቀናቶች ኤኒቲንግ ከጉዞ ጋር የተያዙ ጥያቄ ካላችሁ ከኔ ጋር ዲስከስ ማድረግ ብትፈልጉ እኔም ከናንተ መማርበት እናንተም ከኔ የምትማሩበት ጊዜ ስለሆነ እጋብዛችኋለሁ እንድትመጡ። ጉዞ ስታስቡ ደውሉልኝ። እግዚአብሔር ከናንተ ጋር ይሁን። መልካም ጊዜ